መስቀል ብርሃነ ለኩሉ ዓለም አለው ዛሬ የምናከብረው ማስከበር በጀመረችበት ሰዓት
ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም የደብሩ ሰንበት ትምህርት ቤት ዘማሪያን ዘማሪያት፣ እንዲሁም ደግሞ ለዚህ በዓል መሳካት እየወጣችሁ እየወረዳችሁ ያላችሁ የመንግስት አካላት፣ በዓሉን ለመታደም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስንት ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በቸርነት በይቅርታ ጠብቆ ለዚህ ሰዓት ያደረሰን አምላክ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳንም አደረሳችሁ አደረሰን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል እንኳን አደረሳችሁ፣ እንኳን አደረሳችሁ። የደረሳችሁ እግዚአብሔርን አመስግኑ። የእግዚአብሔር ቅዱስ ፈቃድ ሰዓታችንን ተጠቅመን ለትንሽ ደቂቃ ለእግዚአብሔር ቅዱስ ዳዊት የተናገረውን እኔና እናንተ ለዛሬው የትምህርታችን ርዕስ አድርገን እንማማራለን። እግዚአብሔር አምላክ እናንተ ቁጭ ብላችሁ እኔ ደግሞ ቆሜ በመካከላችን ተገኝቶ እግዚአብሔር አምላክ ያስተምረን። እንደ እግዚአብሔር ቅዱስ ፈቃድ ወወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ ገጸ ቅስት። ይህንን ኃይለ ቃል መነሻ በማድረግ እንማማራለን። ከቀስተ ፊት ያመልጡ ዘንድ በሙስኪ እንደምን ዋላችሁ? እንኳን አደረሳችሁ። እንኳን አደረሳችሁ ሲባል ለዚህ ቀን መልካም ስራ ሳይኖረን ይህንን ቀን ለማክበር ይህንን በዓል ለማየት ለዚህ ቤተክርስቲያን ለመምጣት ብዙዎቹ ሽተው ፈልገው በአንድም በሌላም ለዚህ ሰዓት ለዚህ ቦታ ለመምጣት ያልቻሉ እንዲሁም መድረስ ያልቻሉ አሉ። እኛ ግን መልካም ስራ ሳይኖረን ከባቲ አመሳ የሆነው አምላካችን ኃጢአታችንን ሸፍኖ ለዚህ ቀን አድርሶናልና እስኪ አመስግኑን። እንኳን አደረሳችሁ። ይህን ኃይለ ቃል የምናገኘው በመዝሙር 69 ከቁጥር 4 ላይ ስለሆነ እኔ የምለውን እናንተም አብራችሁ አንደበቱ መናገር የሚችለው ሁሉ ማለት አለበት። ከቀስት ፊት ያመልጡ ዘንድ በሉ። ይህ ብቻ ሰው እንዳለበት ያለው ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክቱን ሰጣቸው። ምን ሰጣቸው? የእግዚአብሔር ቅዱስ ፈቃድ ለዛሬው ርዕሳችን የምንማማርበት የትምህርታችን ርዕስ የምናደርገው ይህንን ነው። ምናልባትም ዛሬ መስቀል በዓል ነው የምናከብረው። መስቀል ማለት ደግሞ መከራ፣ እንዲሁም ደግሞ በብሉይ ኪዳን መስቀል የወንበዴ መስቀያ ነበረ ይለናል። የምን መስቀያ ነው አልኳችሁ? የወንበዴ የቀማኛ የዘራፊ መስቀያ ነበረ። ጌታችን ኢየሱስ ክርስቶስም አይሁድ እንደ ወንበዴ ቆጥረውት እንደ አላውያን ነገሥታት ወይም እንደ ክፉዎች ቆጥረውት በእነርሱ አስተሳሰብ በእነርሱ ግንዛቤ ጌታችን ኢየሱስ ክርስቶስም በመስቀል ላይ አይሁድ ሰቅለውት ነበረ ይላል። እሱም ደግሞ ከሰቀሉት በኋላ ገድለው እርሱ ሲነሳ ታምራትን ሲያዩ እነዚህ ሰዎች ንጹሑን ገደሉ እያሉ እንዲሁም ደግሞ
ጻድቁን ገደሉ እያሉ ሰው አያስመረንም። ስለዚህ ምን እናድርግ እያሉ ሲመካከሩ መስቀሉ ጌታችን ኢየሱስ ክርስቶስ ተነስቶ ከተነሳ በኋላ በዚያው በጎልጎታ ተአምራትን ማድረግ ጀመረ። ድውያንን መፈወስ ጀመረ። ሙታንን ማስነሳት ጀመረ። በዚህም ሰዓት አይሁድ በሽታ ሆናቸው፣ ሊስማማቸው አልቻለም። ድውያንን መፈወሱ መስቀሉ፣ ድውያንን መፈወሱ መስቀሉ፣ ሙታንን ማስነሳቱ መስቀሉ፣ ለምጻሙን ማንጻቱ ለእነርሱ አልተመቻቸውም። በዚህም ሰዓት ብላሉ አንድ ሀሳብ ተመካከሩ፣ አንድ ሀሳብ አፈለቁ። በሀሳባቸው ላይ ተነስተው ምክራቸውን አጸኑ። እሱም ምን የሚል ነው? ይህንን መስቀል በዚያው በጎልጎታ ቀብረን አርቀን መቅበር አለብን። በዚያውም ላይ ደግሞ ሕዝቡ የተቻለውን ቤቱን እየጠረገ ሁሉም ሕዝብ በዛ በተቀበረው መስቀል ላይ አፈሩን እንዲደፋ ቆሻሻውን እንዲደፋ እያሉ መመሪያ ወጡ። ኢትዮጵያውያን አባቶቻችን የሚሉት ነገር አለ። አዛዥ አቀበት አይፈራም የሚባል አዛዥ ነው አይፈራም። አቀበት ህዝቡ ታዛዥ ነው። ያዘዘው ንጉሱ ስለሆነ ሁሉም ህዝብ እየጠረገ በመስቀሉ ቦታ ላይ ይከምራል። ለ300 ዓመታት ሁሉም ህዝብ የዚህ አካባቢ የሀገሩ ሰዎች በሙሉ መስቀሉ በተቀበረበት ቦታ ላይ ቆሻሻውን እያመጡ ጠራጃቸውን እያመጡ ቆለሉ። ስንት ዓመት ሆናልኳችሁ? ለ3 ዓመት ያክል ማለት ነው። ለ3 ዓመት ያክል ያንን እነሱ የሰበሰቡትን ነው ዛሬ እግዚአብሔር በእናቶቻችን በቅዱሳኑ ላይ አድሮ በቅዱሳቱ ላይ አድሮ ድንቅ ስራ የሰራበት ዕለት ነው። ለዚህም ነው ይህንን ድንቅ ስራ የተመለከትንበት ያየንበት አንድ እናታችን ወይም እሌኒ የንጉሥ ቆስጠንጢኖስ እናት በልቧ ታስብ ነበረ። መልካም ዘመን መጥቶ ልጄ ንጉሥ ሆኖ ለእምነቱ ጠንካራ ሆኖ ለሕዝቡ ቀናኢ ሆኖ የክርስቶስን መስቀል ፈልጌ አገኝ ይሆን እያለች በልቧ ታወጣ ታወርድ ነበር። ምን ትል ነበር? ታወጣ ታወርድ ነበር፣ ታስብ ነበረ። እግዚአብሔር መልካም ስራን የሚመኙትን ሁሉ እግዚአብሔር ሳይፈጽምላቸው አይቀርምና ከ300 ዓመት በኋላ እነዚያ አላውያን ሲያዙ ሲሾሙ ሲሽሩ የነበሩት ሁሉ አለፉና የንጉሥ ቆስጣንን ቅዱስ ቆስጠንጢኖስ ነገሰ ይለናል። ማን ነገሰ? ይህንን እድል ተጠቅማ ቅድስት እሌኒ ከሮም ወደ ኢየሩሳሌም ሄደች ይለናል። ወደ ኢየሩሳሌም ሂዳ ጌታ ሆይ መስቀልህን ፈልጌ አገኛለሁ፣ ፈልጌ ቤተክርስቲያንህን በስምህ ቤተክርስቲያን በእናትህ ስም ቤተክርስቲያን እሰራለሁ እያለች በልቧ ታስብ ነበርና ገዳማትን እሳለማለሁ እንዲሁም ደግሞ የጌታዬ ኢየሱስ ክርስቶስ መስቀልን ያለበትን እፈልጋለሁ ብላ ከልጇ ተነስታ ከልጇን አስፈቅዳ ከሮም ወደ ኢየሩሳሌም ሄደች። ማን ከቃሉ ጋር ናችሁ? ማናት ከሮም ወደ ኢየሩሳሌም ሄደችው? ንግሥት እሌኒ የቆስጠንጢኖስ እናት ማለት ነው። ሄደች፣ ወደ ኢየሩሳሌም ሄደች። ሰዎችን ጠየቀች። ልጇ ስትሄድ ብረት ለበስ 30,000 መሳሪያ የያዙ 30,000 እንዲሁም ደግሞ ሌላ በሰራተኞች ልክ የሚያዝ 30,000 ሰራዊት አስይዞ እግረኛው ስፍር ቁጥር የሌለው ሰራዊት አስይዞ ነው ልጇ የላካት። በዚያ ወደ ኢየሩሳሌም ስትደርስ የጌታ የኢየሱስ ክርስቶስ መስቀል የተሰቀለበትን እባካችሁ የተቀበረበትን አሳዩን። የኔ ጌታ ተቀብሮ የመስቀሉ ተቀብሮ መቅረት የለበትም። የጌታ ስጋው የተቆረሰበት ደሙ የፈሰሰበት መቀበር የለበትም። እባካችሁ አሳዩኝ አለች። በዚህ አካባቢ ሰው ስትደርስ አናውቅም፣ አልሰቀልንም፣ መስቀልም አልቀበርንም ብለው መልስ ሰጥተዋል። በዚህም ጊዜ ሌላ ዘር ፈለገች።
አለች? አሁንም ሰውን ሰበሰበች። ሰራዊቷ ልጇ የሰጣት ሰራዊት ማንም ሊቋቋመው የማይችል ነው ብያቸዋለሁ። በዚህም ሰዓት ሰበሰበችና ጠየቀቻቸው። ስትጠይቃቸው አናውቅም አሉ። በተደጋጋሚ ወሰደችና የተወሰኑትን የእነሱ የሰራዊት አለቃ የተባሉትን ኤልዳ በሚባል ገደል አስወረወረቻቸው። ለምን? ሌሎቹ እንዲናገሩ ማለት ነው። ሰው ያይ ኤልዳ በሚባል ገደል ወሰደችና ሲወረወሩ አዩ። ሌሎች አሁንም ተጠየቁ። የምናውቀው ነገር የለም አሉ። ምክንያቱም ምን አለ መሰላችሁ? ስንት ዓመት ነው ተቀበረ ብያቸዋለሁ? 300 ዓመት ሰዎች የማያውቁም በውስጡ ስለማያውቁም ስለነበሩ ያንን አናውቅም አሉ። ነገር ግን ሌሎቹን ያዘችና ማስገረፍ ጀመረች። አንድ ሰው ምን አላት? የቀደሙ የአያቶቻችን ልጆች 2 ሰዎች አሉ፣ አሜሮስና ኪራኮስ የሚባሉ 2 አረጋውያን አሉ። እነሱ ፍንጭ ከሰጡሽ እንጂ እኛ የምናውቀው ነገር የለም ብለው አሁንም መልስ ሰጡ። ሄደችና ኪራኮስም ጠየቀችው። ጌታዬን ሰቅላችሁ ቀብራችሁ ገድላችሁ ቀብራችሁ መስቀሉ እሱ የተሰቀለበትን ስጋው የተቆረሰበትን ደሙ የፈሰሰበትን የጌታዬን መስቀል የተቀበረበትን ቦታ እባካችሁ አሳዩን ብላ ጠየቀችው። በዚህም ሰዓት አናውቅም፣ ሰውም አልሰቀልንም፣ መስቀልም አልቀበርንም ብለው መልስ ሰጥተዋል። በዚህም ጊዜ እሷ ምን አደረገች? ለሰራተኞቿ ጨው የበዛበት ምግብ እንዲሰጧቸው አዘዘችና እሷ ወደ ቅዱሳን መካናት ሄደች፣ ወደ ጸሎቷ ሄደች። በዚያ ስትጸልይ የእግዚአብሔር መልአክ መጥቶ ምስጢሩ ተገልጦልሻል፣ እነሱ 2 ሰዎች የመስቀሉን ዓላማ የመስቀሉን ምልክት ያሳዩሻል ብለው ቅዱሳን መላእክት በቅድስት እሌኒ ነገሯል። በዚህ ሰዓት እነዚያ ሰዎች ጨው የበዛበት ምግብ ተመግበዋል። ያለ ውሃ መቆየት አልቻሉም። እባካችሁ ውሃ ስጡን አሉ። እነሱ ደግሞ የታዘዙ ሰዎች ምን አሉ? አይሆንም፣ ንግሥቲቱ የመስቀሉ የተቀበረበትን ቦታ ንግሥቲቱ የመስቀሉ ያለበትን የተቀበረበትን ቦታ ካላሳያችሁ ውሃ እንዳትሰጡ ብላ አዛላሉ። ስለዚህ ወደ እሷ መሄድ አለብን፣ ውሃ ለመጠጣት እውነቱን መናገር አለባችሁ አላቸው። እነርሱም ወደ ንግሥቲቱ ወስደው ምን አሏቸው? ጠየቀቻቸው። 3 ተራራ ነው ያለው። በዚያ ከ3ቱ ተራራ አንዱ እንደሆነ እናውቃለን። ነገር ግን አባቶቻችን የአባቶቻችን አባቶች ቅድመ አያቶች እንዳደረጉት ነው የምናውቀው። ይህን ያደረግን እኛ አይደለንም ብለው ምልክት ሰጡ። በዚህም ሰዓት ይህንን ባደረጉ ሰዓት ቅድስት እሌኒ የእግዚአብሔር መልአክ እየመራት መስከረም 16 ቀን መቻልኳችሁ ማነው ዛሬ ቀኑ? መስከረም 16 ቀን ደመራ አስደመረች። ደመራ አስደምራ በአባቶቻችን አስባርካ በኋላ ላይ ጾታዎች ያላቸው አባቶቻችን ደመራውን ሲባርኩናል። ደመራ ማለት ደመረ አንድ አደረገ ከሚለው የቤተ ክርስቲያናችን ግስ የወጣ ነው፣ ወይም የቤተ ክርስቲያናችን ቋንቋ ነው። ያንን መልአኩ እንደነገራት ሰበሰበች። ሰዎች ሁሉ እንጨት እየያዙ እንዲመጡ አዘዘች። ሰዎች ሁሉ እንጨት እየያዙ መጡ። ተሰበሰበ፣ ደመራው ተደመረ። ያ በአባቶቻችን በካህናቱ በቅዱሳን አባቶቻችን ተባረከ። ያ ጭስ የጌታችን ኢየሱስ ክርስቶስ መስቀል በተቀበረበት ላይ ሰገደ ይለናል። ክብርና ምስጋና ለአምላካችን ነው። አዎ ዛሬ አባቶቻችን ሊቃውንተ ቤተ ክርስቲያን የቤተ ክርስቲያን ልደትም ይሉታል። የምን ልደት አልኳቸው? የቤተ ክርስቲያን ልደት ሲከበር ዋናው ነገር መድረሱ ነው። ዋናው ነገር ያንን ነገር አውቆ የተደረሰበትን ነገር ያንን ዕለት ማክበር ነው። ነገር ግን ከዚያን በፊት የነበሩት የሚገርመው ነገር ቅዱስ ቆስጠንጢኖስ እናቱ ወደዛ ስትሄድ ከ6 ሰዓት በኋላ መልካም ፍርድ እየፈረደ ያልተዛባ ፍርድ እስከ 6 ሰዓት ደግሞ የተራበውን እያበላል ሌሊቱን በጸሎት ተግተህ ጠብቀህ ሀገርን ብላው ነበር ሄደች።
እርሱም የመስቀሉን ኃይል ያውቅ ስለነበረ ስለ መስቀሉ የተረዳ ስለነበረ እናቱ ያዘዘችውን ሁሉ ያደርግ ነበር። ከዚያ በፊት የነበሩ ሰዎች የሚገርመው ነገር ለኦርቶዶክሳውያን እነ ቅዱስ ጳውሎስ በቤተ ክርስቲያናችን ታላላቅ አባቶች የምንላቸው እነ ቅዱስ ጳውሎስ የመስዋዕትነት የከፈሉባት፣ እነ ቅዱስ ጴጥሮስ የተሰዉባት አባቶቻችን መስዋዕትነት የከፈሉባት ሀገር ናት። ከዚያም ከቆስጠንጢኖስ በፊት የነበሩ አባቶች ንጉሥ ነገስታት የነበሩት ማለት ነው። ሕርቃል የሚባል አለ። ሕርቃል የሚባል ወደ ኢትዮጵያ መስቀሉ ያመጣው ነው። ወደ ኢትዮጵያ መስቀሉ ያመጣው ነው። ኔሮን ቄሳር የተባለ፣ ዳሪዮስ የተባለ፣ ዲዮቅልጥያኖስ የተባለ፣ መክስሚያኖስ የተባለ፣ ትራጃን የተባሉ ከዚያም በፊት የነበሩ አብያተ ጣዖታት ይከፈቱ፣ እንዲሁም ደግሞ የእምነት ቦታዎች የክርስቲያኖች ቤት ይዘጋ የሚሉ ነበር። ይህን አዋጅ ይሰጡ ነበር በየጊዜው። ቅዱስ ቆስጠንጢኖስ በነገሰ ሰዓት ግን ምን አለ? አብያተ ቤተ ክርስቲያን ወይም የክርስቲያኖች ቤት የእምነት ቦታዎች ይከፈቱ፣ የጣዖታት ቦታዎች ደግሞ ምን ይበሉ ይዘጉ እያለ አዋጅ ነገረ። በአዋጁ መሰረት ቅዱስ ቆስጠንጢኖስ እስከነገሰበት ድረስ ያ የመከራ ዘመን አልፎ ያ የችግር ዘመን አልፎ ቅዱስ ቆስጠንጢኖስ ሲነግስ ግን ቤተ ክርስቲያን ልደቷን አከበረች። የቤተ ክርስቲያን ልደት ተብሎ የሚጠራ ቤተ ክርስቲያን ከፍ ከፍ አለች። ቤተ ክርስቲያን ክብር አገኘች። ቤተ ክርስቲያን የተደበቀው ወጥቶ መስቀል በግልጽ ታየ። ወገኖች ለዚህ ነው ይህንን በዓል የምናከብረው። ወደ ሀገራችንም መጥቶ የጌታችን ኢየሱስ ክርስቶስ መስቀል በኢትዮጵያ ነው የሚገኘው። የጌታችን ኢየሱስ ክርስቶስ መስቀል ጌታችን ኢየሱስ ክርስቶስ የተሰቀለበት ቀኝ እጁ ያረፈበት ይላል ታሪክ ነው። አባቶቻችንም ቀኝ እጁ ያረፈበት በአልባ ጊሸን ቀኝ እጁ ያረፈበት የጌታችን ኢየሱስ ክርስቶስ መስቀል በኢትዮጵያ ነው ያለው። ደስ ይበላችሁ። አመስግኑ። አዎ ቅዱሱ የእግዚአብሔር ሰው እንደ ልቤ የተባለው ነቢየ እግዚአብሔር ቅዱስ ዳዊት የሚፈሩ ከምን ያመልጡ ዘንድ ነው ያለው። የትምህርታችን ርዕስ ምን ነበር? ከቀስት ፊት ያመልጡ ዘንድ ለሚፈሩ ምን ሰጣቸው? ምልክትን ሰጣቸው። ያ እሌኒ አስደምራ ያስለኮሰችው ጭስ ምልክት ሆኖ ወደ ተራራው ሄዶ ያ ተራራ መስቀሉ ያረፈበት መሆኑ ታውቆ መስከረም 17 ቁፋሮ ተጀምሮ መጋቢት 10 ቀን መስቀሉ የወጣበት ነው። ክብርና ምስጋና ለአምላካችን። አዎ መስቀሉ ወጣ። መስቀሉ እንዴት ወጣ? መስቀሉስ እንዴት ነው? በተገኘበት ሰዓት የተደረጉ ወይም የታዩ ታምራቶች ስሙን መስቀሉን ማስቆፈር በጀመረችበት ሰዓት አስቆፍራ ስትጨርስ መስቀሉ ሲወጣ የወንበዴዎችን መስቀል አብሮ ተቀብሮ ነበር ይሆናል። ጌታችን ኢየሱስ ክርስቶስ በተሰቀለ ሰዓት በግራና በቀኝ የተሰቀሉ ቲሞስና ዳክስ የሚባሉ በቀኝና በግራ የተሰቀሉ ነበሩ አይደለም። በዛች ቅጽበት ወደ እግዚአብሔር መንግሥት የገባም አለ አይደል? ከተሰቀሉት መካከል ሁለቱ በግራና በቀኝ የተሰቀሉበት የወንበዴዎቹ መስቀል አብሮ ተቀብሮ ነበረ። በዚያን ሰዓት የወንበዴዎቹን መስቀል ከላይ አድርገው የጌታችን ኢየሱስ ክርስቶስን መስቀል ከታች አድርገው ነበረና የቀበሩት። የወንበዴዎቹ መስቀል ቢወጣ ታምራትን ሊያደርግ አልቻለም። ሁለቱም ባወጡት ምንም ሊያደርግ አልቻለም። የጌታችን የኢየሱስ ክርስቶስ እውነተኛው መስቀል ሲወጣ ግን ዓለም በሙሉ በራቸው ይሆናል። ክብርና ምስጋና ለአምላካችን። ዓለም በሙሉ በራ። ሁሉም ከዋክብትም ሰማይም ምድርም እንደ ከዋክብት አበሩ ይለናል። ይህ የሆነው መቼ ነው? መጋቢት 10 ቀን መስቀሉ ሲወጣ ማለት ነው። መስቀሉ ሲወጣ ነው። የኔና የእናንተ አምላክ ሰዎች ክፋታቸውን ተጠቅመው ሰዎች
በክፋታቸው አንዱ እንኳን ኃጢአት ሳይገኝበት ቢሰቅሉትም እንዲሁም ደግሞ ተሰቀሉት በኋላ ቢገድሉትም ክፋታቸውን እስከ ጥግ ድረስ ቢያሳዩ የእኛ ጌታ ግን እሱም ድንቅ ስራ ይሰራል፣ መስቀሉን ድንቅ ስራ ይሰራል። አምላካችን የተመሰገነ ይሁን። አዎ ይህን በዓል ነው ዛሬ የምናከብረው። መስቀል ለእኔና ለእናንተ ምልክት ሆኖ የተሰጠን ነው። መስቀል ለእኔና ለእናንተ ቅዱስ ጳውሎስ እንደተናገረ መስቀል ለማያምኑ ሞኝነት ነው፣ ለእኛ ለምናምን ግን የመስቀሉ ኃይል ምናችን ነው? ጉልበታችን ነው፣ ኃይላችን ነው፣ መመኪያችን ነው፣ ክብራችን ነው እያለ ቅዱስ ጳውሎስ ይናገራል። ነገር ግን ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ከቁጥር 11 ላይ ስንመለከት የመስቀል እንቅፋት ተወግዷል። እኔ የምሰብከው ስለ ግርዛት አይደለም፣ ስለ ኢየሱስ ክርስቶስ መስቀል እሰብካለሁ። የመስቀል እንቅፋት ተወግዷል ይላል። የምን እንቅፋት? የምን እንቅፋት? የመስቀል እንቅፋት የነበረው ምንድን ነው? አንዱ መቀበሩ ነው። ተቀብሮ አገልግሎት እንዳይሰጥ ሰዎቹ አድርገው ስለነበረ መስቀሉ በቅድስት እሌኒ ምክንያት ሆኖ መስቀሉ ወጥቷል። እንዲሁም ደግሞ እነዚያ ሰዎች የመስቀሉ እንቅፋት ተወግዷል ያለው ቅዱስ ጳውሎስ እነዚያ የቀበሩ ሰዎች መስቀሉ ሲወጣ ነበሩ? በአንድም በሌላም ተወግደዋል። የመስቀል እንቅፋት ተወግዷል ብሎ ቅዱስ ጳውሎስ የሚናገረው ለዚህ ነው። ስለዚህ የእግዚአብሔር ልጆች ለእኔና ለእናንተ መስቀል ኃይላችን ነው። ምናችን ነው አልኳችሁ? ኃይላችን ነው። በመስቀሉ ድነናል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ከቁጥር 7 ላይ በመስቀሉ ድነናል። እኛ ድህነት ያገኘነው፣ እኛ የተፈወስነው፣ እኛ ከሞት ወደ ሕይወት የተሻገርነው በመስቀሉ ኃይል ነው ይለናል። በምን ኃይል ነው? በመስቀሉ ኃይል ነው። እንዲሁም ደግሞ በመስቀሉ ክርስቶስ ወደ ራሱ አቅርቦናል ይለናል። የዮሐንስ ወንጌል ምዕራፍ 12 ከቁጥር 32 ላይ ስንመለከት ክርስቶስ ራሱ ወደ ማን አቅርቦናል? ወደ ራሱ አቅርቦናል። አዳም ዕፀ በለስን በልቶ ዕዳ ፍዳ በዝቶበት ነበረ። ዕዳ ፍዳን አምጥቶ ነበረ። የሰዎች ልጆች በመከራ ውስጥ እንዲኖሩ አድርጎ ነበረ። አዳም ዕፀ በለስን በልቶ ከእግዚአብሔር ቢለየን ጌታችን ኢየሱስ ክርስቶስ ደግሞ በዕፀ መስቀል ላይ ተሰቅሎ ከራሱ ጋር አስታርቆናል። ክብርና ምስጋና አምላካችን ይሁን። በመስቀል ላይ የፈሰሰው ደግሞ ዓለምን ቀድሷል። በመስቀል ላይ የፈሰሰው ደግሞ እንዲሁም ደግሞ ቅዱስ ጳውሎስ ምን ይለናል መሰላችሁ? እኛ ሁላችን በክርስቶስ ኢየሱስ አንድ ሆነናል። በክርስቶስ ኢየሱስ አንድ የሆነው በጌታችን በኢየሱስ ክርስቶስ አንድ የሆነው በመስቀሉ ነው ወገኖች። ለሁላችን መድኃኒት በሆነው፣ ለሁላችን ፈውስ በሆነው፣ ለሁላችን መድኃኒት በሆነው፣ ለሁላችን የመዳን ምክንያታችን በሆነው በመስቀል ሰላማችን ታውጇል። በመስቀል ሁላችን አንድ ሆነናል። ቅዱስ ጳውሎስ እንደተናገር ማለት ነው። መስቀል ኃይላችን ነው። መስቀል መጽናኛችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። እኛ ግን እናምንበታለን፣ የማያምኑ ሞኝነት መስሏቸዋል፣ ሆኖባቸዋል እያለ ቅዱስ ጳውሎስ ይነግረናል። ስለዚህ የእግዚአብሔር ልጆች ዛሬ እኔና እናንተ የምናከብረው በዓል ቅዱስ የእግዚአብሔር ሰው እንደ ልቤ የተባለው ቅዱስ ዳዊት ምንድን ነው ያለው? ከቀስት ፊት ያመልጡ ዘንድ ወይም ይድኑ ዘንድ ምልክትን ለሚፈሩ ምን ሰጣቸው? ምልክትን ሰጣቸው። ቀስት የተባለ የዲያብሎስ ቁራኝነት ነው። ቀስት የተባለ ክፋት ነው። ቀስት የተባለ መገፋፋት ነው። ቀስት የተባለ ምቀኝነት ነው። ቀስት የተባለ ዝሙት ነው። ቀስት የተባለ ክፋት ነው። ከዚህ እንድንድን፣ ከዚህ እንድንሸሽ፣ ከዚህ እንድንርቅ ለሚፈሩ ነው ያለው። ምን ለሚሉ ነው ያለው ዳዊት? ለሚፈሩ ምልክትን ሰጣቸው። ለእኔና ለእናንተ ሰይጣንን ድል የምንነሳበት የጌታችን ኢየሱስ ክርስቶስ መስቀል ነው፣ ምልክታችን ነው።
ዋናው ምልክታችን መስቀሉ ነው። ሰይጣንም ድል የምንነሳበት ሁለተኛ ምልክታችን እናታችን እንግማለን። ማናት አልኳችሁ? ነገሩ ማናት? ሁለተኛዋ ምልክታችን ድንግል ማርያም ናት። ድንግል ማርያም ጌታችን ኢየሱስ ክርስቶስን ያገኘንባት የመዳናችን ምስጢር የተከናወነባት ሁለተኛዋ የመዳናችን ምልክት ድንግል ማርያም ናት። ሶስተኛዋና የመጨረሻ ምልክታችን ቤተክርስቲያን ናት። ማናት አልኳችሁ? ቅድስት ቤተክርስቲያን ናት። በአርባና በሰማንያ መተን በአባቶቻችን ተባርከን የእግዚአብሔርን ልጅ የምናገኝባት የመስቀሉ ኃይል የሚከናወንባት ቅድስት ቤተክርስቲያን ምልክታችን ናት። የክርስቲያኖች ቤት ተብሎ የሚጠራው ቤተክርስቲያናችን እነዚህ ምልክት አድርጎ የሰጠን ጌታችን ኢየሱስ ክርስቶስ ነው። እኔና እናንተ በመስቀሉ የሰይጣንን ቁራኝነት እንድናርቅበት እንድንፈወስበት በአባቶቻችን ላይ አድሮ ሁላችን እንድንፈወስበት ምልክት አድርጎ የሰጠን መስቀሉ ነውና ይህንም ያደረገልን አምላካችን የተመሰገነ ይሁን። ክብርና ምስጋና ለአምላካችን ይሁን። ያስተማረን የመከረን አባቶቻችን አምላክ የተመሰገነ ይሁን። ይቆዩ። ስለተማረን ለመከረን ለተሰጠን ለሆነ አምላካችን እግዚአብሔር ምስጋና ይሁን። እግዚአብሔር ከፍ አድርጋችሁ አመስግኑ።
Amen.